አዎ ሰሞኑን በጣም አደገኛ ነገር ነው ዝም ብሎ ሲሽከረከር የነበረው። ግን ያው አደገኛ ነገር ቢሆንም እ፣ ያው ሰውየው ስለሚታወቅ ምንም ይህንን ያክል ክብደት የሚሰጠውም አይደለም። ያው እ፣ እኔ እያለ የሚያወራ ሰው እኔ እያለ ከሚያወራ ሰው ምንም አንጠብቅም። ምንም እንትን ነገር የለውም ነገሩ። እነዚህ ልጆች ይህንን አጀንዳ ከሄዱበት የአንድነት ንግግሩ ከተጀመረ ጀምሮ ነው ጦር መስበቅ የጀመሩት። መጀመሪያ ታስታውሱ እንደሆነ ያሉን ምንድን ነው? አንድነቱ ደሳለኝንና ሀብቴን ለማስመታት ነው የተባሉ። በጣም ታስታውሱ ያንን አጀንዳ ሲቀለበስባቸው ነው እንደገና ይህንን አጀንዳ ይዘው የመጡት እና ጭራሽ እንደውም ህዝብ እናስነሳለን ሁሉ ወታደራዊ ክንፉን እንመታለን፣ እንትን ፖለቲካ ክንፉን መተን ወታደራዊ ክንፉን እንይዛለን ምናምን የተለያየ በቃ ዲስኩርስ ሲደሰኮር ነበረ። እና አንደኛ ነገር በተለይ ይሄ እኔነት የተጠናወተው ሰውዬ አንደኛ ነገር አማራ ክልል አንዲት ዘር ማንዘር የለውም፣ የሚሞትበት ጉዳይ ምንም አንድ ነገር የለውም። ስለዚህ ምንም አይደለም። እሱ ልክ ራሱን እንትን የሚያቀርብ ነው። ራሱን ለሽያጭ እያቀረበ እየተገለባበጠ የሚኖር ነው። ማለትም የመጣበትን ዶትም ማየት ይቻላል። እንደዚህ አይነት እንትን ነው እንጂ የአማራነት ስነ ልቦናም የለውም። ኢቪኒፍ ራሱ ከጎጃም ልጆች ጋር ሲጣላ ወሎ ጋር ሂዶ ተሸጎጠ። ወሎዎችም ዞር በል ሲሉት እዛ ሸዋ ላይ ሂዶ ተቀረቀረ። ጎንደር ላይ ጭራሽም አልዞረባቸው ስላላስጠጉት ማለት ነው። እና አሁን እዛ ሸዋ ላይ እንደተቀረቀረ ነው ያለው። እና ሸዋ ላይ ደግሞ የሆነ ኢንተረስት ግሩፕ አለ፣ እዛ አካባቢ የሚያሽከረክር አንድ ኢንተረስት ግሩፕ አለ። ከዛ ጋር ተጠግቶ ነው አሁን ይህንን አጀንዳ እያራገበ ያለው። ለማንኛውም የአማራ ፋኖ አመራሮች እኛ እነሱ በከፈቱት ቦይ ልንፈስ እንጂ እኛ ቦይ ከፍተን በዚህ ፍሰሱ ልንላቸው አንችልም። ለምን? እሳቱ ውስጥ ያሉት እነሱ ናቸው። የሚሰሩትን ጠንቅቀው የሚያውቁ እነሱ ናቸው። አዲስ ትውልድ ናቸው። አዲስ አስተሳሰብ ያላቸው ናቸው። የአማራን ሕዝብ እንዴት ነፃ ማውጣት እንደሚችሉ እነሱ ናቸው በደንብ አድርገው ማወቅ የሚያውቁት። ከማን ጋር አሊያንስ እንደሚሰሩ፣ አሊያንሳቸው ምን አይነት ትርፍ እንደሚያስገኝላቸው የሚያውቁት እነሱ ናቸው። እንደ ባለፈው ወይንም ደግሞ እንደ ኢሃፓ ሆኖ ጫካ ገብቶ ወያኔ ቀጥቅጣ ሰርተው እንደመጣች አይነት ልጆች አይደሉም ዛሬ ያሉ። ዛሬ ያሉን በራሳቸው ጊዜ ከክላሽንኮቭ ተነስተው ግዙፍ መሳሪያ የታጠቁ ትላልቅ የቡድን መሳሪያዎች የታጠቁ በራሳቸው አቅም ራሳቸውን የገነቡ ናቸው። የትኛውም የትጥቅ ድርጅት አይደለም ያስታጠቃቸውም፣ ከየትኛውም ደግሞ አይደለም አጋር አግኝተው እዚህ ደረጃ ላይ የደረሱት። የሰለጠነ አእምሮ አላቸው፣ ብቃት አላቸው፣ የፖለቲካ ብቃት ያላቸው የጦር መሐንዲሶች አሉ። በጣም ጥንቅቅ ያሉ ልጆች አሉ። ስለዚህ እነሱን እዚህ ፕላትፎርም ላይ ቁጭ ብለን በዚህ እናደርጋቸዋለን፣ በዚህ እናስገባቸዋለን፣ በዚህ እናስወጣቸዋለን ማለት ይሄ በጣም የወረደ አስተሳሰብ ነው። ፋኖዎችን ልክ አቅም እንደሌላቸው ብቃት እንደሌላቸው አድርጎ መሳልና እኔ እዚህ ፕላትፎርም ላይ ቁጭ ብዬ እንደፈለግኩ አደርጋለሁ ብሎ ማሰብ ይሄ ከአማራነት የሚጠበቅም አይደለም። እነዚህ ልጆች ከብቃትም ብቃት ያላቸው ናቸው። የአማራን ትርፍ አስልተው ነው አንድ ነገር ቢያደርጉ እንኳ የአማራን ትርፍ አስልተው ነው የሚያደርጉት። አሊያንስ የሌለው የትኛውም የዓለም ተጋይ ካለ አሊያንስ ድል ያደረገ ታጋይ የለም። እያንዳንዱ ሰው እያንዳንዱ የትጥቅ ትግል ሽምቅ ተዋጊ የሚሆን የትጥቅ ትግል የራሱ አሊያንስ ይኖረዋል። መሳሪያዎችን የሚሰጠው ወይንም ደግሞ መንገድ የሚከፍትለት ወይንም ደግሞ ማሰልጠኛ ካምፕ የሚከፍትለት ወይንም የተለያየ ነገር አሊያንስ ያስፈልገዋል። እንደዛ ሳይሆን ከትጥቅ ትግል ስልጣንን የተቆጣጠረ የትጥቅ ታጋይ የለም። ስለዚህ ከሱዳን ጋርም አሊያንስ ካልፈጠረ፣ ከኤርትራ ጋርም አሊያንስ ካልፈጠረ፣ ከየትም ጋር አሊያንስ ካልፈጠረ እነዚህ ልጆች ምን ማድረግ ነው የተፈለገው? እነዚህ ልጆች ብቻ ሳይሆን የአማራን እጣና የአማራን ፍዳ ማብዛት ነው የተፈለገው ማለት ነው። አቅም የላቸውም ወይ? አቅም አላቸው። አቅም ቢኖርህ ግን የከበበህን ጠላት ሁሉንም ጠላት አድርገህ ያም ሲተኩስብህ ወደዛም ወደዚህም ስተኩስ አትኖርም።
ዛሬ ህወሓት መጣ በአንድ በኩል ገብታ አሁን ለምሳሌ በአፋር በኩል ገብታ ብልጽግናን ብትወጋው አይ ብልጽግናን ለምን ወጋሹ ብለን ልንናገራት ነው? ነገሽ በራያ ገብታ በራያ በኩል ስትወጋው ለምን ወጋሽ ልንለው? ኦሮሞ ነፃ አውጪት ነገ ተነስቶ በመተከል በኩል ገብቶ ቢጠዘጥዘው ለምን ጠዘጠዝከው ልንለው ነው? ምን አገባን? ስለዚህ እኛ መሆን ያለብን ወንድሞቻችን የከፈቱልን እነሱ የሚያስቀምጡልን መስመር ተከትለን መሄድ እንጂ እንደው የትግሉ ዘዋሪ እኛን ሆነናለን ብሎ መንፈራገጥ ከምንም የሚያድን ነገር የለም። ይሄ ሽርፍራፊው ሳንቲም ደግሞ ያልቃል። ስለዚህ እንደዚህ አይነት የፖለቲካ ሽርሙጥና እየሰሩ እስከ መቼ እንደሚኖሩ አይዶን ነው። ብቻ ይህንን ነው ማለት የምፈልገው። ፋኖ እኔ እንደኔ ፋኖ ማንኛውንም አካል አጋርም አሊያንስም ታክቲካልም ጂኦግራፊካልም አድርጎ ከመጣ እኔ በበኩል ይቀበለዋሉ በደስታ። ለምን ያዋጡኛል፣ የአማራን ህዝብ ከመገደል ያድኑልኛል ብዬ ተስፋ የማደርገው በእነሱ እስከሆነ ድረስ እንጂ እዚህ ፕላትፎርም ካል ባለ ወይንም ደግሞ ሚዲያ ከፍቶ በሚዲያ ላይ በሚጮህ ሰው አይደለም። ስለዚህ የኔ አመለካከት እንደዛ ነው። ቤቲ አመሰግናለሁ። ታንኪዩ